ደረሽ? አቺ ምን ትመስላለች እቺ ዘጊ። ቤቱን ለብቻ መያዝ ነው የመሰለ ነገር የለም። ሰማይ አቤት። ፎጣ አምጪና ይሄን አዝጂ። እንዴ አንቺ በደፋሹ ነው ምን በወጣኝ? አምጪና አዝጂ እኮ ነው የምልሽ። እንዴ ወይኔ ጉዴ! ሜሪ ፎጣውን አቀብኝ። ሰበርሽው? የቃልዬን ስልክ ሰበርሽው? ቃል ምንድነው? ስልክን ሰበረችልህ። ጭራሽ ትጮያለሽ እኮ ታጠፊያ። እየወጣውልሽ ነው። ወዴት ነው? ራስ ኬት ነው? አትጃጃይ። ባክ ጓደኛዬ እየመጣች ነው። ልቀበላት ነው። እና ምን ችግር አለው? አብረን እንቀበላታ። አይ ራሴ እቀበላታለሁ። አታስፈልገኝ። እመጣለሁ ባክሽ። ያቻትልህ ሜሪ ቤዚ ምንድነው የምትሞላፈጡት? እስቲ ዝም በል። ይሄን ጥቁር አዝሙድ የመሰለ ሸበላ ወንድሜ ነው ብቻ እንዳት መጠርጠሩስ። በስመ አብ። ምን ነው? እሷን ተያት። ቃልዬ እባላለሁ። ቤዚ ቸኮሌት የመሰልሽ ቆንጆ፣ እንዴት አባሽ ነው የምታምሪው! በእናትሽ ሂድ ወደዛ። ካንተማ አልበልጥም። አይ እስቲ ሙች በይኝ። ይሄ ልጅ ያምራል። ሙች እስኪ ካንቺ አቅጣጫ ሁኚ ሊየው። ምንድነው? አረ ይሄ ነገር ያው ነው ማለት በዚህም በዛም ማየት ያው ጭላዳ ዝንጀሮ ነው የሚታየኝ። አንቺ አመዳም ምን ላርግ? እውነታው እኮ ነው። እስኪ ብር አበድሪ። አራራፊ አንቺ ሴትዮ የሚሰማሽም ጥሩ አይደለም። ምን ችግር አለው ካልሽ ብታበድሪ? ከኔ ከታናሽሽ ብር መጠየቅ አያሳፍርሽም? አያሳፍረኝም። ገንዘብ መስራት ትፈልጊያለሽ? አዎ። እንዴት? ተከተኝ። ልንዘርፍ ነው? ዳቦ ግዛለኝ። አሁን የሴት ዳሌ ስትከተል እንደነበር ልንገራት ወይስ ሁሉን ታውቃለህ? ያመሌ ጉድ ሰርቶኝ ነበር። ምን ጊዜም ቢዝነስ ማለት የሰውን ድክመት ማወቅ ነው። እሺ አጀሪት ወዴት ነው? ምን አገባሽ? አረ አያገባኝም። ጥሩ አመዳም። እኔ ግን ዘንድሮ ምን አይነት ዘመን ላይ እንደደረስን አልገባኝም። ማለት እቴና ታርቀን ቀርሻለሁ ስለብሽ ካልወጣው የምትለው የታለች? ሜሪ ሜሪ ናችሁ ትል እንዲህ ለብሰሽ ወዴት ነው? ወዴትም ወንድሜ፣ ግቢ ውስጥ እኮ ፋሽን ሾው እየተለማመድኩ። ቦርሳ ይዘሽ ፋሽን ሾው? ዝም አትላትም? ዝም በይ አንቺ ደግሞ። ነገ ገብተሽ ቀይሪ ይሻላል። አዎ ግቢ ቀይሪ ሂጂ። እንትን ምን? አይ ምንም እኮ ግቢና ቀይሪያ። ምንድነው? በቃ ተዋት ሂድ። ለምን አሳለፍሻት? ገፍታኝ ደፍታኝ ነበር። አልገፋችሽም። የሆነ ነገር ተቀበለሽ ነው አይደል? አረ እኔ አልተቀበልኩም። አረ አልተቀበልሽም? እናቴ ድረሽ ቤዛ እንደምትወደኝ አረጋግጣልኛለች። ሰላም እንዴት ናችሁ? እውነት ለመናገር ይሄ ሳምንት ለኔ ጥሩ ሳምንት አልነበረም ማለት እችላለሁ። ምክንያቱም ትንሽ ድብርት ቢጤ አጋጥማኝ ቤት ውስጥ ተጋድሜ ነው የከረመው። ሆኖም ግን በዙሪያዬ ያሉ ሰዎች እንዲደብረኝ የሚፈቅዱ ሰዎች አለመሆናቸው ጓደኛዬ ቤቷ ደግሳ ስትጠራኝ እህቴ ቤዛ ደግሞ እኔ እያለሁማ አይደብርሽም በማለት ፋሻል ምናምን አሰርታኝ ስፖይል ስታደርገኝ ነው የከረመው። በዚህ በድብርት ሳምንቴ ከሞከርኳቸው ነገሮች ውስጥ አዲሱ ነገር ፈረስ ግልቢያ ሲሆን ልክ እንደ ህይወት የፈረስም ነገር የባላንስ ጉዳይ ነው እና በዚህ ሳምንት ሌላኛ የሰማሁት ነገር ስለ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ሲሆን አባቶች የበዓት ግንባታቸው ጥሩ እየሄደ ነው፣ ግን አሁንም ብዙ ይቀራል። በተጨማሪም አባቶቻችን በዛች በወደቀች አንድ ሰው በማታሳርፍ ደሳሳ ጎጆ ለ4 ለ5 ፀሐይ፣ ዝናብ፣ ብርዱ እየተፈራረቀባቸው ነው የሚገኙት እና በንግድ ባንክ 1044 2598391 እና በአቢሲኒያ 1410 29444 ላይ የበኩላችሁን ታደርጉ ዘንድ ጠይቃለሁ። እግዚአብሔር አክብርልኝ።
እስኪ ዛሬ ብር ልቀቂብኝ። እኔ ሜሪማ ለምን አለቀብሽም? ከዛፍ ላይ አይደለ ብሩ መሸመጥጠው። እቺን ደግሞ ማሚ ስትል ሰምተሻል? ያ እናት ሰጭኝም አልሰጥሽም። እሺ ለምን እናትይዝም? በምን ነው እናስይዘው? ቃልዬን በጥፊ ባለ ብለን 100 ብር እናስይዝ። እሺ አንቺ ጀምሪያ። አረ በኔማ አያምርም። ቅድሚያ ለታላቂው። እሺ ምንድነው? ምንም ከፋች አውት አቺ ምን ትመስላለች እቺ ዘጊ። ቤቱን ለብቻ መያዝ ነው የመሰለ ነገር የለም። ሰማይ አቤት። ፎጣ አምጪና ይሄን አዝጂ። እንዴ አንቺ በደፋሹ ነው ምን በወጣኝ? አምጪና አዝጂ እኮ ነው የምልሽ። እንዴ ወይኔ ጉዴ። ሜሪ ፎጣውን አቀብኝ። ሰበርሽው? የቃልዬን ስልክ ሰበርሽው? ቃል ምንድነው? ስልክን ሰበረችልህ። ጭራሽ ትጮያለሽ? እቺ ቤዛ ጉድ ሰራች። ሰላም እንዴት ናችሁ? ሰው እንዴት ገዳም ለመሄድ አስቦ ጸጉሩን ሳይፈታ ይተኛል? ገዳም ከሄድኩኝ በጣም እንደቆየው በማሰብ ከጓደኛዬ ጋር መሄድ አለብን ብለን ወስነን ከተስማማን ቆየ። እኔ እህታችሁ ግን ከመሄዴ ቀድሞ ባለው ቀን ከቤዛ ጋር አንዴ ሻይ፣ አንዴ ወክ፣ አንዴ ራት እያልኩኝ ስቦዝን ከረሜላችሁ ያሳደረብኝ ድካም እንዲፌንት አስበልጥ። ይሄው ሙሉ ቤተሰቤ ጸጉሬን ለመፍታት ተሰማርቷላችኋል ነው የምላችሁ። ቤዛን እንኳን ሳይቀር ስራሽ ነው ብለው ቀስቅሰው በእንቅልፍ ልባ በሚባል ደረጃ ጸጉሬን እየፈታች ትገኛለች። ጾሙ ከገባ ይህ የመጀመሪያ ብሎጌ ሲሆን እሱም በገዳም ጉዞዬ መጀመሩ ደስ ብሎኛል። የአብይ ጾም የመጀመሪያው ሳምንት ዘወረደ የሚባል ሲሆን እሱም ከሰማይ ሰማያት ወረደ ማለት ነው። ጌታችን ኢየሱስ ክርስቶስን ለማመስገን የሚጾም ጾም ሲሆን በዚህ ጊዜም በበረከት ስራ መሳተፍ አስፈላጊ በመሆኑ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች የተጀመረ በዓታቸውን በማጠናቀቅ ከብርድ ከፀሐይ ከዝናብ እንታደጋቸው ዘንድ በሲቢ 1044 2598 በአቢሲኒያ 14 10 29 444 ላይ በኩላችን እናድር። መልካም የአብይ ጾም